ነገ ግንቦት 18 ወር በገባ በ18 ታስበው የሚውሉ እጅግ በጣም አስደናቂ የሆኑ ባለልዩ ቃል ኪዳን ሁለት ቅዱሳንን እንመለከታለን። የገድልህ የተአምርህ መጽሐፍ ሲነበብ ቆሞ የሰማውን የ80 ዓመት ኃጢአቱን ተቀምጦ የሰማውን ደግሞ የ40 ዓመት ኃጢአቱን ይቅር እልልሃለሁ የተባሉት በዕለተ ምጽአት በ12ቱ ነገድ እስራኤል ላይ ትፈርዳለህ። መታሰቢያን ያደረገ ዝክርን የዘከረ በዓልን ያከበረ አንተን ተማምኖ በቤተ ክርስቲያን ተገኝቶ የጸለየና በስምህ የተማጸነውን ሰው በስምህም ያዘኑና የተከዙ ሰዎችን ያስደስተና ያጽናናውን ሰው እስከ 15 ትውልድ ድረስ እምርልሃለሁ። ማንኛውም ሰው ለሥጋዊም ሆነ ለመንፈሳዊ ተግባሩ ወደ ጎዳና ወደ መንገድ እየሄደ እያለ የአንተን ቤተ ክርስቲያን አይቶ ይህ እኮ የአቡነ ሰላማ ቤተ ክርስቲያን ነው ብሎ ቅጽሩን ገራገሩን ደጀ ሰላሙን ቢሳለም እስከ 15 ትውልድ ድረስ እምርልሃለሁ። በወርሃዊም ይሁን በዓመታዊ በመታሰቢያ ቀን ለአንተ ክብር ብሎ ለተራበ ያበላ፣ ለተጠማ ያጠጣ፣ ለታረዘ ያለበሰ ያዘነ የተከዘውን ሰው በአንተ ስም ያጽናና። እነዚህንም ሁሉ እስከ 15 ትውልድ ድረስ እምርልሃለሁ። የገድልህን መጽሐፍ የጻፈ ያጻፈ፣ የሰማ ያሰማ፣ የተረጎመ ያስተረጎመ፣ ያነበበ ያስነበበውን ሰው በሙሉ እንደዚሁም ደግሞ በፍጹም እምነት ሆኖ ገበታውን የተሳለመውን ሰው እስከ 15 ትውልድ ድረስ እምርልሃለሁ። በክብረ በዓልህ ቀን በቤተ ክርስቲያን ተገኝቶ እሳር የወዘጎዘውን በክብረ በዓልህ ቀን ለቤተ ክርስቲያን አገልግሎት ለቤተ መቅደስህ አገልግሎት የሚሆን ማንኛውንም አቅሙ የፈቀደውን መባዓና ስጦታ ያበረከተውን ለፍም የሚሆን እንጨትም ቢሆን በእቅፉ ይዞ መጥቶ ያበረከተውን ዕጣን፣ ዘቢብ፣ ስንዴ፣ ዘይት ለቅዳሴ መስዋዕት የሚሆን ማንኛውንም መባዓ ያስገባውን ሰው እስከ 15 ትውልድ ድረስ እምርልሃለሁ። ከሩቅም ሆነ ከቅርብ ደጅህን ቤተ ክርስቲያንን ሊሳለም የመጣውን ሰው ወደ ኢየሩሳሌም ጎልጎታ መቃብር እንደሄደና እንደተሳለመ እቆጥርለታለሁ። የእሳትን ባህር አሻግረዋለሁ፣ ሲኦልን አያትም ከገሃነመ እሳትም አድነዋለሁ። የገድልህ መጽሐፍ ባለበት፣ ስነ ስዕልህ በተቀመጠበት፣ ዜናህ በሚነገርበት፣ መታሰቢያ ዝክርህ በሚደረግበት፣ ስምህም በሚጠራበት በዚያ ቦታ ሁሉ እኔ ከአንተ ጋር እገኛለሁ። በዚህም የተነሳ በዚያ ቦታ ርኩሳን አጋንንትና መናፍስት አይሰለጥኑም፣ ይሸሻሉ። ስምህ በሚጠራበት ቦታ ሁሉ በዚያ ጠባቂ መላእክትን አኖራለሁ። አንተም እኔም በዚያ እንገኛለን። በረድኤት በበረከትም ቤቱን እንሞላዋለን። የአንተን ስም የጠራ በአንተ ስም የተማመነ በቃል ኪዳን የተማመነውን ሰው ሁሉ የ6000 ግመል የ6000 ግመል ጭነት የሚያክል ክብርና ሞገስን በመንግሥተ ሰማያት አጎናጽፈዋለሁ። ሰው ሁሉ ምንም ነገር ማድረግ ባይችል የገድልህን መጽሐፍ ገዝቶም ሆነ አስጽፎ በቤቱ በፍጹም እምነት ሆኖ ቢያስቀምጥ በዚያ የገድልህ መጽሐፍ በተቀመጠበት ቦታ አጋንንት እንዳይሰለጥኑ ሰይጣናት እንዲሸሹ ከ900,000 በላይ ቅዱሳን መላእክትን አዘዝልሃለሁ የተባሉት እኒህ ቅዱሱ አባታችን አቡነ ሰላማ ከሳቴ ብርሃን ፍሬምናጦስ ነገ ግንቦት 18 ማለትም ወር በገባ በ18ና ወር በገባ በ26 የወርሃዊ በዓላቸው ነው። ሌላው ነገ ግንቦት 18 ወር በገባ በ18 ታስባ የምትውለው ኢትዮጵያዊቷ ቅድስት በጸበሏና በእምነቷ የመካኖችን እንባ የምታብስ ለመካኖች ልጅን የምታሰጥ በስነ ስዕሏና በገድሏ ስነ ስዕሏና ገድሏን ለያዙ ሰዎች ደግሞ ከጭንቀት በሽታ የምትፈውስ ቅድስት ናት። ጌታችንና አምላካችን መድኃኔዓለም ኢየሱስ ክርስቶስ በድሃ በኔ ቢጤ ተመስሎ ቁራሽ እንጀራ የለመናት እርሷም ደግሞ የሰጠችው በኋላም በጀርባሽ እዘይኝ ብሏት ያዘለችው ስነ ስዕሏና ገድሏን የያዙ ሰዎችን በስሟ የተማጸኑ ሰዎችን ከአጋንንት እስራት የምታላቅቅ ቅድስት ናት። በቃል ኪዳኗ ከማንኛውም ምድራዊ ችግርና መከራ የምታድን ቅድስት ናት። ወላጆቿ ያለ ፈቃዷ ቢድሯት የሁልጊዜም የሕይወት ዘመን ጠባቂዎቿ የሆኑት ሊቀ መላእክት ቅዱስ ሚካኤል፣ ሊቀ መላእክት ቅዱስ ገብርኤልና ሊቀ ሰማዕታት ማረ ቅዱስ ጊዮርጊስ ነጥቀው ወስደው ከአረሚ ጋብቻና ከአረሚ ሩካቤ የታደጓት ቅድስት ናት። ከዚያም በአቡነ ገብረ ማርያም ዘደብረሃንታ አማካኝነት መንኩሳ ተጋድሏን የጀመረች ከተጋድሏ ጽናት የተነሳ ባለሟልነትን አግኝታለችና የስሟም ትርጓሜ የእናታችን የቅድስተ ቅዱሳን የቅድስት ድንግል ማርያም ትቢያ ማለት ነውና እናታችን ቅድስት ድንግል ማርያም በየጊዜው እየተገለጸች ጡቷን ታጠባት የነበረ እስከ ዕለተ ሞቷ ድረስ አብረዋት ሲጋደሉና ሲጠብቋት የኖሩት እነዚህ አራቱ ነብሮች የእግሯ ትቢያ ትኩስ ሥጋ ሆኖላቸው ያንን እየላሱ እየተመገቡ የኖሩላት ሁሌም ቢሆን ጸሎት ስታደርግ ታነባና ታለቅስ ነበርና ያንንም ሰው አይቶ ውዳሴ ከንቱ እንዳይሆንባት አፈር ታለብሰው የነበረ ገላዋንም የእሳት ዛንጀር ባለበት የብረት ሰንሰለት ትገርፍ የነበረ በዚህም የተነሳ ስጋዋ እየተቆረጠ መሬት ላይ ይወድቅ ነበረ፣ ደሟም ይፈስ ነበረ። ይህንንም ሰው እንዳያይባት መሬት እየቆፈረች ትቀብር የነበረ በእየቀኑ 8000 ስግደት ትሰግድ የነበረ የጌታችንን የመከራ ግርፋት ስቃዩን እንግልቱን እያሰበች 1000 ጊዜ አገዛዛቸውና ፍርዳቸው መልካም ይሆን ዘንድ ስለ ንጉሥና ስለ ሊቀ
ጳጳሱ 1000 ጊዜ፣ ስለ መነኮሳት 1000 ጊዜ፣ ስለ ኃጢአተኞችም 1000 ጊዜ፣ ስለ ሀገሪቱና ስለ ሕዝቦቿም 1000 ጊዜ እያደረገች እየሰገደች ራሷንም በብረት ዛንጀር ጽኑ ግርፋት ትገርፍ ነበር። ከዕለታት አንድ ቀንም ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስ ቁስል በመታው ቁስለኛ በሆነ የኔ ቢጤ ፊት ለፊት ተገለጸላትና ቁራሽ እንጀራ ለመናት። እርሷም ፈጥና አምጥታ ያንን ቁራሽ እንጀራ ሰጠችው። እርሱም እንጀራውን ከተቀበለ በኋላ ደክሞኛልና በጀርባሽ አዝለሽ ሸኝኝ አላት። እርሷም ለችግረኞች አዛኝ ናትና ያንን በቁስል የተመታ ሰውነቱን ሳትጸየፍ አዘለችው። ታዲያ ጌታችንን አዝላ ትንሽ እንደተራመደችም ወዲያው ያ ቁስሉ እየተፈወሰ ሄደ። በዚህ እየተገረመችና እየተደነቀች እያለ ሁለመናው እንደ ፀሐይ አበራ። ከጀርባዋ ላይ ወርዶም ፊት ለፊቷ ቆመ። በዚህ ጊዜ የከበርሽ አገልጋይ ጸበለ ማርያም ሆይ ምን እንዳደርግልሽ ትወጃለሽ ትፈቅጃለሽ አላት። እሷ ግን ከጌታችን ግርማ የተነሳ እንደ በድን ሆና መሬት ላይ ፍግም ብላ ወደቀች። ጌታችንም ከመሬት አንስቶ አጽንቶ አቆማትና ወዳጄ ሆይ ልብሽ የወደደውን የፈቀደውን ለምኝኝ ጠይቅኝ አላት። ይህች ሩህሩህና የዋህ የሆነች ቅድስት እናትም ጌታዬ ሆይ በፊትስ ሞገስን ካገኘው ባለሟልነትን ካገኘውስ በሲኦል በደን ያሉ ነፍሳትን በሙሉ ማርልኝ አለችው። እጅግ በጣም ይገርማል። በዚህ ልመናዋ ምክንያትም ቁጥራቸው የማይታወቁ በእርሱ ቸርነትና በእርሷ አማላጅነት ቁጥራቸው የማይታወቅ እጅግ በጣም ብዙ ሺህ ነፍሳት ከሲኦል ወጡ። ከዚያም ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስ ለእናታችን 3 በትሮችን ሰጣት። በእነዚህ 3 በትሮች እየተመረኮስሽ ሲኦል ውስጥ እየገባሽ የፈለግሽውን ያክል ነፍሳት አውጪ አላት። እርሷም በፈለገችው ጊዜ እየገባች ከሲኦል ነፍሳትን ታወጣ ነበር። ይህች በዚህ አስደናቂ ስራዋ የተነሳ ሰማያውያን ቅዱሳን የገነት ፍሬ፣ የበረከት ፍሬ፣ የወይን ፍሬ እያሉ የሚጠሯት የወደፊቱን ተንበያ ስለምትናገር ነቢይት የምንላት፣ የሃይማኖትን ፍሬ የወንጌልን ፍሬ እየዞረች ስለሰበከች ሐዋርያዊት የምንላት፣ ማንም ሳያስገድዳት ራሷን እየገረፈች ታሰቃይ ስለነበረ ሰማዕት የምንላት፣ ድንግል መነኩሲት ስለነበረችም ድንግል መነኮስ የምንላት፣ ስምሽን የጠራ የተወደደና የተመሰገነ ይሁን በእኔ በአምላኩ ዘንድም ባለሟልነትን ያገኘ የተባለችው ኢትዮጵያዊቷ ጻድቅ ሰማዕት ድንግል መነኮስ ነቢይ ሐዋርያ እናታችን ቅድስት ጸበለ ማርያም ነገ ግንቦት 18 ማለትም ወር በገባ በ18 የወርሃ የመታሰቢያ በዓሏ ነው። እንግዲህ ወር በገባ በ18 እነዚህ 2 ኃያላን ቅዱሳን ታስበው ይውላሉ። ይህ ቪዲዮ በሚቻላችሁ መጠን ቫይራል እንዲወጣና ለሁሉም ሰው እንዲዳረስ በደንብ አድርጋችሁ ኮፒ ሊንክ አድርጉት። ለቤቱ አዲስ የሆናችሁ ፎሎ ማድረግ እንዳይረሳ። መድኃኔዓለም ኢየሱስ ክርስቶስ ከቅዱሱ አባታችን ከአቡነ ሰላማ ከሳቴ ብርሃን ፍሬምናጦስ እንዲሁም ደግሞ ከኢትዮጵያዊቷ ቅድስት እናታችን ከቅድስት ጸበለ ማርያም ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን።